በጣም እንግዲህ ከባድ አደጋ ላይ ነው ቻናሌ ያለው ማለት ነው። የኢትዮጵያ ሕዝብ ያው እንግዲህ ብትወዱኝ የምታከብሩኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄንን ቪዲዮ እስከ ቲክቶክ አስተዋውቁልኝ እላለሁኝ። ትናንትና እንግዲህ ለብሩኬ ድምጽ ሆኜ እሱም ትናንትና መጥቶ ነበረ። እኔ ቀን ላይ ለቀኩኝ፣ እሱ ደግሞ ከሰዓት መጥቶ ቻናሉ እንትን እንደተደረገበት ነው የተናገረውና ብዙ ሰው ትናንትና ላይቭ ላይ ዜድ ምን ሆነሽ ነው ላይቭሽ ህዝብ ጋር እንትን እያለ አይደለም ለምትሉ ያው እንግዲህ የኢትዮጵያ ህዝብ ደጋግ ደግሞ እንዳሉ መጥፎ ሰዎችም አሉ። በነገራችን ላይ በርሶ መጀን ከተባለ በኋላ የኔ ቻናል እንግዲህ ምንም አይነት ነገር ስትሪም ያርዳ ብሶ የምንሰቀልበት እሱ እንግዲህ ከባድ አደጋ ላይ ነው። እንግዲህ ተመርምሮ ውጤቱን ካለፍሽ ብሎ ነው እንግዲህ ትናንትና ሌሊት ከላይ እንደወጣሁኝ እየተጠየቀ ነበር በኮምፒውተር ያንን ነው ብሎ የመለሰልኝ። በጣም ብዙዎች እየተጨነቃችሁ ነው ዜድዬ ላይቭ ለምን አትገቢ ምናምን ለምትሉኝ አመሰግናለሁኝ። ያው እኔ ከሚዲያው ብጠፋ ምንም አይመስለኝም። ምንም ማለት እንደውም ሰላም ላገኝ እችላለሁ ከአንዳንድ ሰዎች ጋር ከመነጋገር። እኔን ደግሞ የኔን ድምጽ ሲሰሙ አይናቸው ደም የሚለብሳለ ከበሩ ቁጭ ብለውና ምንም አንዳንዴ ለመልካም ነው ብላችሁ የሆነ ነገር ሲመጣባችሁ በመልካም መንገድ ማስጓዝ አለባችሁና ደግሞ በጣም ብዙ የሚወዱኝ ጥቂቶችን ቢጠሉኝ ብዙ ደግሞ የሚወዱኝ እህቶች አሉና ለዛ ብዬ ነው ለምን ዜድ ከሚዲያው ለምን በአዲስ ቻናል ነኝና ሰብስክራይብ እናረግሻለን ላይቫችንን እንቀጥላለን ላላችሁ ይሄንን እንግዲህ ይመስላል። እንግዲህ በእናንተ ምርጫ ስሙም እንግዲህ ስማርት ጀማአ ተብሏል ማለት ነው። ብሩኬ በጣም የለፋበት ቻናል ነው አውቃለሁኝ። ቻናል ምን አይነት መስዋዕት እንደሚያስከፍል ለሚጠቀመው እንጂ ለማይጠቀመው በዚህ አጋጣሚ ምንም ነው። በቃ ቻናል ማለት በጣም ከባድ ነው። ቪዲዮ ኤዲት ማድረግ አለ ብዙ ነገር። እኔ እውነት በጣም ነው ይሄንን ቻናል እኔ እንደለፋውበት ምን አለ አንድ ልጅ ወልጄ ባሳደኩኝ ያልኩበት ሰዓት ነውና ያው ሳቃችንን ለማደብዘዝ ብዙ ነገር እንትን የተባላለ እሱን ደግሞ ግልጽ ይሆናል። ሁሉም ነገር ይወጣል። ሁሉም ነገር በመረጃ ይመጣል። እሱን ደግሞ አሳውቃችኋለሁ ምን እንደሚል ማለት ነውና በጣም ነው እንግዲህ እንትን ያለኝ ያሳዝናል። ብቻ ለማንኛውም ሁላችሁም ላይክ በጣም ከብዙ ብዙ እንትን ነው የመጣው ስም ነው የመጣው ማለት ነው በቻናሌ ላይ በጣም ብዙ ስሞች ናቸው ተደርድረው የመጡት። እሱንም እንግዲህ እስከማረጋግጥ ድረስ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዚህ ቻናል አበረታቱኝ። እኔ ብዙ ጊዜ ዝምታን ነው የምመርጠው እንደዚህ ይሄ መናገር ምናምን በፍጹም። እሱም እንግዲህ ማይክል ጃክሰን እና ሄርሜላ ከረሜላን ማድነቄ ይሄንን ያህል ተጽዕኖ የፈጠረባቸው ሰዎች እንዳሉ ነው ያወቅኩትኝ። ምክንያቱም እኔ የፈለኩትን ሰው የመውደድ የፈለኩትን ሰው ደግሞ የመጥላት መብት አለኝ። በነገራችን ላይ አንዳንድ ዩቲዩበር ስትሆኑ ፋራ አትሁኑ። ዩቲዩበር ማለት እኔ እውነቴን ነው የምላችሁ እኔ ዩቲዩበር ነኝ። እኔ ራሴን ወክዬ ስናገር እኔ ዩቲዩበር ነኝ አይደለ? ስለ ማንም ሰው ሁሉንም ዩቲዩበሮች ሳወራ ጠልቼ አይደለም። እኔ በቃ ጥላቻ የምንድነው የሚሰሩት ተግባራቸውን ያስተካክሉ እንጂ ማንነታቸውን አልጠላም። ብዙ ጊዜ ነው የምለው እና ደግሞ ብዙ ጊዜ ምን እላለሁ መሰላችሁ ቀብሬያቸዋለሁ። ቀብሬያቸዋለሁ እኔ ይሄ ከልምድ የመጣ ነው እና ለማንኛውም ብቻ ከባድ ነው። እኔ በጣም ነው ያዘንኩት። ብቀርስ ምን እንትን አስባለኝ። በቃ ለምን ይሄንን ያህል ክፋት ቻይና ቤት ብትሄዱ እኮ እኔ በ200 በ300 ሺህ የሚቆጠር ነው ያላችሁ የኛ ኢትዮጵያ ሕዝብ ግን ቀኝነት። ለማንኛውም ብሩኬንም እንግዲህ በአዲስ ቻናል መጥቷል። ቡራ ብላችሁ ሰብስክራይብ አድርጉት፣ እየገባችሁ አበረታቱት። እኔንም እንግዲህ ሰብስክራይብ አድርጉኝ። ያውም ዳታ እየሞላሁ በጣም መስዋዕት የከፈልኩበት ቻናሌ በጣም አዝኛለሁ እውነት።